ሰላም የፊልም በአማርኛ ተከታዮቻችን፣ ዛሬ ለእናንተ ይዘን የመጣነው ዘ ፎርቢደን ኪንግደም የተሰኘውን የጃኪ ቻን እና የጄት ሊ ጥምር ፊልም ነው። ተከታተሉ። ጄሰን በወርቃማ በትር ጠላቶችን የሚዋጋ መነኩሴን በህልሙ ያያል። ይነቃና በቴሌቪዥኑ ላይ የሚታየውን የማርሻል አርት ወይም የትግል ፊልም ያጠፋዋል። ጄሰን በምስራቃዊ ፊልሞች አባዜ ተይዟል። የመኝታ ቤቱ ግድግዳዎች በእነዚሁ ፊልሞች ታዋቂ ገጸ ባህሪያት ፖስተሮች ሙሉ በሙሉ ተሸፍኗል። ጄሰን በሚጎበኘው የጥንት ዕቃዎች መሸጫ ሱቅ ውስጥ የቆየ የቻይነኛ ጃዝ ሙዚቃ ተከፍቷል። ሁል ጊዜ በሱቅ ውስጥ የሚቀመጠውን ሆፕ የተባለ አዛውንት ሰላም ይላል። ጄሰን አንዳንድ አስደሳች ሲዲዎችን ያገኛል እና ስለ ሌሎቹ ፊልሞች ሆፕን ይጠይቃል። ሆፕ ስለ እነዚህ ፊልሞች ብዙ ያውቃል። ነገር ግን ጄሰን ሴቶችን ለማስደመም ኩንግፉ መማር የሚፈልግ ሌላ ነጭ ልጅ እንደሆነ ያስባል። በሱቁ የጓሮ ክፍል ውስጥ ጄሰን በህልሙ ካየው ጋር ተመሳሳይ የሆነ ወርቃማ በትር ያስተውላል። ሆፕ እንደሚያብራራው አያቱ ከአንድ ክፍለ ዘመን በፊት ሱቁን ሲከፍቱ በትሩን የሚረከብ ሰው ይጠብቁ ነበር። ነገር ግን ማንም አልመጣም። በኋላ ለባለቤቱ ማድረስ ላልቻለው አባቱ ተላለፈ። በመጨረሻም ለእርሱ ደረሰ። ጄሰን ወዲያውኑ በትሩ የሰሜናዊ ቤተ መቅደስ ዘይቤ ቦፖል መሆኑን ይለያል። ሆፕ ነገሩን አቃሎ በመመልከት ትርጉም የለሽ ይለዋል። ለጄሰን 5 የብሩስ ሊ ፊልሞችን በጣም በዝቅተኛ ዋጋ ይሰጠዋል። አዛውንቱ መጋዘኑን ይቆልፋሉ። በብስክሌቱ ወደ ቤት ሲመለስ በቻይና ከተማ አካባቢ ብዙ ጊዜ ሲመላለስ ያየችው አንዲት ልጃገረድ ትቀርበዋለች። በኩንግፉ እንደሚማረክ ይነግራታል። ወዲያው የጉልበተኞች ቡድን ይገጥመዋል። ሄይ ተመልከቱ፣ አዲሱ ልጅ ከዘንዶቹ ጋር ጊዜ ያሳለፈ ነው ይላሉ። ቻይናዊ መስሏል። በቻይና ከተማ ካሉ ቻይናውያን ጋር ነው የምትውለው። ንብረቶቹን እየበረበሩ እንደዚህ አድናቂ ከሆንክ ኩንግፉ አሳየን እያሉ ያፌዙበታል። ከመደብደባቸው በፊት የቡድኑ መሪ ጄሰንን ሆዱ ላይ በኃይል ይረግጠዋል። የጥንት ዕቃዎች ሱቅን እንደሚጎበኝ ይጠይቁታል። ጄሰንም እንደሚሄድ ለመናገር ይገደዳል። ቡድኑ ወጥተው ወደዚያ ይወስዱታል እና ከሱ ጋር ወደ ውስጥ ይገባሉ። አጽናኝ ልጅ፣ የተሻለ ዋጋ ላለው ፊልም እንደመጣህ ተስፋ አድርጋለሁ፣ ግባ ይላል ሆፕ። ከአንተ ጋር ያሉት እነማን ናቸው? ሆፕ ቴሌቪዥን እያየ የጄሰን ጓደኞች እነማን እንደሆኑ ይጠይቃል። ሽፍቶቹ አዛውንቱን ገፍትረው ገንዘብ ይጠይቃሉ። እሱ ግን ምንም ለመናገር እምቢ ይላል። ጄሰን በእንባ የታጠበ በረዳት ቢስነት ይመለከታል። ሆፕ በትሩን በመጠቀም ለመከላከል ይሞክራል። ከመካከላቸው አንዱን በበትር ይመታል። ነገር ግን ሉፕ በጥይት ይመታዋል። አብረውት ያሉት ሽፍቶች እንኳን ደነገጡ። እየደማ ሆፕ በትሩን ለጄሰን ይሰጠዋል እና እንዲጠብቀው ይነግረዋል። ጄሰን ወደ ፎቁ ጣሪያ ይሸሻል። እዚያም ተከቦ ራሱን ያገኘዋል። ሉፕ ሽጉጡን ያነጣጥርበታል። ነገር ግን አስማታዊው በትር በድንገት ጄሰንን ከጣሪያው ላይ ወርውሮ ወደ ሌላ ቦታ ይወስደዋል። በተራራው ላይ ባለ ጎጆ ውስጥ የተለየ ልብስ ለብሶ ይነቃል። ግራ ተጋብቶ እዚያ ምን እንደሚያደርግ ያስባል። በድንገት የታጠቁ ወታደሮች በአቅራቢያ ወደሚገኝ መንደር ገብተው ሰላማዊ ሰዎችን ይጨፈጭፋሉ። ጄሰን ከድርቆሽ ጀርባ ይደበቃል። በጣም ደንግጧል። ነገር ግን ብዙም ሳይቆይ አንዱ ፈረሰኛ ወደሱ ሲመጣ ይታያል። በአቅራቢያውም ሰካራም ዳዊት ሉያን የተባለ የውጊያ ስልቱ ታዋቂ የሰካራም ማስተር ይመስላል። የተወላገደ ነገር ግን በብቃት ሉያን ወታደሮችን በባዶ እጁ ያሸንፋል። የምትለውን አላውቅም ይላል ጄሰን ለሉያን በቻይንኛ ሲያናግረው አይረዳውም። ሉያን ለመስማት ከፈለክ ትረዳለህ ይለዋል። ጄሰን ከጀርባ ጥቃት ሊሰነዝርበት እንደሆነ ያስጠነቅቀዋል። ሁለቱ በፈረስ አምልጠው ወደ አንድ ምግብ ቤት ይሄዳሉ። ጄሰን የት እንዳለ ወይንም አጥቂዎቹ እንደማን እንደሆኑ እንደማያውቅ ይናዘዛል። ሉያን ጄሰን እዚህ የመጣው በአጋጣሚ እንዳልሆነ ያስረዳዋል። ህልምም አልነበረም። በትሩን የሚመልሰው ሰው እንደሚመጣና የጄድ ዋርሎርድን ስልጣን እንደሚያቆም ትንቢት ነበር። በትሩ በአንድ ወቅት የምድር ሚዛን ይጠብቅ የነበረው የዝንጀሮ ንጉሥ ወይንም መንኪ ኪንግ ነበር። በጣም ኃይለኛ ስለነበር መላው የጄድ ጦር ሊያሸንፈው አልቻለም። ዝንጀሮ ንጉሥ የተላከበትን ወታደር ሁሉ ቀጠቀጠ። አስማታዊ በትሩም የማይቆም ነበር። የእሱ አለመታዘዝ ወደ ተከለከለው ግዛትና ወደ የማይሞቱ ሰዎች ቤት ወደ 5 ንጥረ ነገሮች ተራራ ደረሰ።
በየ500 ዓመቱ የጄድ ንጉሠ ነገሥት የማይሞቱ ፍጡራን የዘላለም ሕይወት መጠጥ የሚጠጡበት የፒች ግብዣ ያዘጋጃሉ። አንድ መጠጣት የዘላለም ሕይወትን ይሰጣል፣ ከሰው ሕመምና ፍላጎት ነፃ ያደርጋል። በአንዱ እንዲህ ያለ ግብዣ ላይ ዝንጀሮ ንጉሥ ሳይጋበዝ ገባ። ንጉሠ ነገሥቱ በእሱ ቢደሰቱም ዋናው ወታደራዊ መኮንን ድፍረቱን አልወደደውም እና ዝንጀሮ ንጉሥ እንዲሰግድለት ጠየቀ። ንጉሠ ነገሥቱ የዝንጀሮ ንጉሥ ማዕረግ ተሰጥቶት እንዲለቀቅ ቢመክሮም ዋርሎርዱ ግን ትዕዛዙን ወደ ጎን በመተው ለውጊያ ጋበዘው። በበትርና በጦር በብርቱ ተዋጉ። ማሸነፍ እንደማይችል የተረዳው ዋርሎርድ ንጉሡ ያለ በትሩ ምንም እንዳልሆነ በመናገርና በባዶ እጁ እንዲዋጋ በመጋበዝ አታለለው። ዝንጀሮ ንጉሥ በትሩን ወደ ጎን ሲያደርግ ዋርሎርዱ አስማት በመጠቀም ወደ ድንጋይ ቀየረው። ከመያዙ በፊት ንጉሡ በትሩን ወደ ሰው ዓለም ወረወረው። ለ500 ዓመታት በትሩ እስኪመለስ ድረስ ታስሮ ቆይቷል። ጄሰን ወደ ቤቱ መመለስ ብቻ እንደሚፈልግ ይናገራል። ነገር ግን ሉያን ግዴታው በትሩን ወደ 5 ንጥረ ነገሮች ተራራ መመለስ እንደሆነ ይነግረዋል። በድንገት የጄድ ወታደሮች በትሩን ለመውሰድ ምግብ ቤቱ ጄሰን በትሩን ለሉያን ይሰጠዋል። ትርምስም ይፈጠራል። በዚህ ሁሉ መሃል ሙዚቃ የምትጫወት አንዲት ሚስጥራዊ ልጃገረድ በስውር ትመለከተዋለች። በውጊያ ውስጥ ሉያን ጄሰንን ደጋግሞ ያድነዋል። በመጨረሻም በትሩን በእጁ ላይ በመጫን ራሱን እንዲከላከል ይነግረዋል። ሰውየው ለመትረፍ በጡንቻው ላይ ብቻ ይተማመናል። የሰካራም ጡንቻ በድጋሚ ያለምንም ማመንታት አጥቂዎችን ይቋቋማል። ተጨማሪ የጄድ ወታደሮች ወደ መጠጥ ቤቱ ይገባሉ። ጓደኞቹን በፍጥነት እንዲያመልጡ ያስገድዳቸዋል። አስደናቂ ጥንካሬ ባላት ደቡባዊ ተዋጊ በጎልደን ስፓሮ እርዳታ ያገኛሉ። አብረው በፈረሶቻቸው ከምግብ ቤቱ በመውጣት ወደ ቀርከሃ ጫካ ውስጥ ይገባሉ። ጎልደን ስፓሮ ሉያን የማይሞት መሆኑን ትገልጻለች። ጄሰን ይህንን ከየት እንዳወቀች ቢጠይቅም ሉያን ጉዞ ወይን ወደማይገኙበት በረሃ ስለሚወስድ እስከ መጨረሻው እንደማይከተላቸው ይናዘዛል። ጎልደን ስፓሮ እያንዳንዱ የማይሞት ሰው ኃይሉን የሚጠብቅበት መጠጥ እንዳለው ታስታውሰዋለች። የእሱ ወይን ነው። ከመለያየታቸው በፊት ሉያን እዚህ ዓለም ላይ ቢሞት በአሁኑ ዓለም እንደሚሞት ያስጠነቅቀዋል። ጄሰን ጥበቡን ሳይማር እንደማይተርፍ በማወቅ ኩንግፉ እንዲያስተምረው ይለምነዋል። ሉያን በቀርከሃ በትር ሳር እንዲያጭድ ያደርገዋል። በሁለተኛው ቀን ጄሰን በሥራው ሰልችቶት እውነተኛ ስልጠና ይጠይቃል። በዚያ ምሽት ጄሰን በኩንግፉ ፊልሞች ላይ ያያቸውን የተለያዩ ቴክኒኮች በመጥቀስ ሉያን እንዲያሰለጥነው ይጠይቀዋል። በምትኩ ሉያን በጄሰን ኩባያ ላይ ሻይ ይቀዳል። ኩባያው ቢሞላም መቅዳቱን ይቀጥላል። ጄሰን ሻዩ እየፈሰሰ መሆኑን ይቃወማል። ነገር ግን ሉያን ጄሰን ልክ እንደ ኩባያው የሞላ መሆኑን ያስረዳዋል። ራሱን ባዶ እስካላደረገ ድረስ መማር አይችልም። ጄሰን ነገሩን በቀጥታ ይወስደዋል። ይህም ሉያንን ያበሳጨዋል። ተስፋ ቢስ እንደሆነም ይነግረዋል። ጄሰን ተቆጥቶ ይሄዳል። ከጎልደን ስፓሮ አጠገብ ይቀመጣል። እሷም ሙዚቃ ምድርና ሰማይን እንደሚያገናኝ ለዚህም ነው መሳሪያዋን ሁልጊዜ የምትጫወተው በማለት ታስረዳዋለች። ነጎድጓድ በሰማይ ላይ ይሰማል። ይህ በእንዲህ እንዳለ የጄድ ወታደሮች በትሩ በሰው ዓለም መታየቱንና የትንቢቱ ወሬ መሰራጨቱን ዋርድ ሎርዱ ሪፖርት ያደርጋሉ። ዋርድ ሎርዱ መልእክተኛውን ይገድልና ሌላውን ከተኩላዎች የተወለደችውን ጠንቋይ እንዲጠራ ያዛል። ከዚያም ሲያሰቃያቸው ወደ ነበሩት ሴቶች ይመለሳል። ጄሰን በብቸኝነት በቀርከሃ ጫካ ውስጥ ይነቃል። ሉያንና ስፓሮ የሉም። በምትኩ ነጭ ልብስ የለበሰ ፈረሰኛ ይታያል። ጄሰን ቢያደባም ፈረሰኛው በትሩን ነጥቆ ይሄዳል። ብዙም ሳይቆይ ሉያንና ጎልደን ስፓሮ ጄሰንን ይቀላቀላሉ። ሦስቱም ሚስጥራዊውን ፈረሰኛ ያሳድዱታል። ፈረሱ ከአንድ ቤተ መቅደስ አጠገብ ያገኙታል። ሉያን ወደ ውስጥ ገብቶ ከውስጥ ካለው መነኩሴ ጋር በለሰለሰ ቃል ለመነጋገር ይሞክራል። ነገር ግን መነኩሴው ዝም ይላል። ይህም ሉያን በትሩን በኃይል እንዲወስድ ያስገድደዋል። ሳንዶንግ ግዛት ምን አይነት መነኩሴ ነህ? ሉያን ጄሰን የተመረጠ መሆኑን ይናገራል። ከዚያም ወይን ይጎነጫል።
ጄሰን የተመረጠ መሆኑን ይናገራል። ከዚያም ወይን ይጎነጫል። መነኩሴው ወደ ጄሰን ቀርቦ በሳቅ ይፈነዳል። ሌላ ቦታ ጠንቋዩ የተባለች ነጭ ፀጉር ያላት ሴት በአንድ መጠጥ ቤት ውስጥ ስለ ጄሰን አንድ ሰው ጠይቃለች። ለመናገር እምቢ ሲል በመግረፍ ታንቀዋለች። ሌላ ጊዜ የጎልደን ስፓሮ መሆኑን ያወቀችው ቢላዋ ትሰጣታለች። ከቡድኑ ጋር ሉያን የጄሰንን ስልጠና ይቀጥላል። ራይደርስ ስታንስ ያስተምረዋል። ነገር ግን መነኩሴው ጣልቃ እየገባ በልምምዱ ወቅት ትርምስ ይፈጥራል። ጎልደን ስፓሮ ባልተቀናጀ ጥረታቸው ትስቃለች። በድጋሚ ጄሰን ደክሞት ያማራል እና ለማቆም ይሞክራል። ነገር ግን በህመሙ ውስጥ እንዲቀጥል ያስገድዱታል። ምንም እንኳን አድካሚ ቢሆንም ትምህርቶቹ ውጤት ማሳየት ይጀምራሉ። አንድ ቀን በጉዞ ላይ ያሉ በዛፍ ላይ የተሰቀሉ አስከሬኖችን ያገኛሉ። ይህም የዋርድ ሎርዱ ጭካኔ ማረጋገጫ ነው። ጎልደን ስፓሮ ያለምንም ይቅርታ መሞት እንዳለበት ትምላለች። መነኩሴው ገና ወጣት መሆኗን እና ወደ ቤተሰቧ መመለስ እንዳለባት ይነግራታል። ስፓሮ ታሪኳን ትናገራለች። አባቷ ዋርድ ሎርዱን የተቃወመ ባለስልጣን ነበር። ወታደሮች መንደራቸውን አቃጠሉ፣ ሁሉንም ገደሉ። እናቷ ከመገደሏ በፊት ጉድጓድ ውስጥ ደበቀቻት። ከዚያን ጊዜ ጀምሮ ስፓሮ ዋርሎርዱን በጄድ ቢላዋ ለመግደል ትላለች። መነኩሴው በቀል ተመልሶ በበቀል አድራጊው ላይ እንደሚመጣ ያስጠነቅቃታል። ይህ በእንዲህ እንዳለ ጠንቋይዋ ጄሰን እና ጓደኞቹን ትከታተላለች። ጄሰን ከአሸዋ ክምር ላይ ሊንሸራተት ሲል ጎልደን ስፓሮ ታድነዋለች። እሱም የወደቀውን የጄድ ቢላዋዋን ያነሳላታል። በመካከላቸው የፍቅር ስሜት ይፈጠራል። ሉያን መነኩሴው ሊያሳስታቸው እንደሚችል ይጠረጥራል። ጄሰን መነኩሴውን ይጋፍጠዋል። በረሃውን ቢተርፍ እንኳን የጄድ ጦርን መጋፈጥ እንዳለባቸው ይነግረዋል። በእርሱ ላይ እምነት አለው። መነኩሴው ለመረጋጋት መተንፈስን ብቻ እንዲያስታውስ ይመልስለታል። በረሃውን ሲያቋርጡ ሉያን ያለ ውሃ እንደሚሞቱ ያስጠነቅቃል። ጎልደን ስፓሮ ለምን ዝናብ ማዝነብ እንደማይችል በመጠየቅ ታፌዝበታለች። ሉያን ተንበርክኮ ብሩሽና ጥቅል ወረቀት ያወጣል። ብሩሹን በምራቁ ያረጥብና የተቀደሱ ፊደላትን ይጽፋል። ዝናብ እንደሚመጣ በማመን ነገር ግን በምትኩ መነኩሴው ከኮረብታው ላይ ሽንቱን ሲሸና ይገኛል። ተቆጥቶ ሉያን ይረግመዋል። ነገር ግን መነኩሴው ወደ ሩቅ ተራራ ይጠቁማል። የጄሰን ስልጠና ይቀጥላል እና በመጨረሻም ኩንግፉን በደንብ ይለምዳል፣ እንዲሁም መቆጣጠር ይጀምራል። የልምምድ በትሩን በብቃት ይይዛል። ከአንድ ክፍለ ጊዜ በኋላ ጎልደን ስፓሮ መሳሪያውን ስትጫወት አብሯት ይቀመጣል። ደመናትን ይመለከታሉ። በውስጣቸውም የእንስሳትን እና የታወቁ ሰዎችን ቅርጽ ያገኛሉ። ተቀራርበው ይቀመጣሉ፣ አይን ላይን ይጋጠማሉ። ስፓሮ ስለ ጄሰን ቤተሰብ ጠይቃለች። ከእናቱ ጋር እንደሚኖር ይነግራታል። ስለ አባቱ ጠይቋለች። ጄሰን ካየው ቆይቷል። ማየት ይፈልግ እንደሆነ ጠይቋለች። ጄሰን በውስጡ እንደሚፈልግ ይናዘዛል። ምንም እንኳን በቃሉ ቢደክምም ጠንቋዩ ድንገት ስትመጣ ጊዜያቸው ይቋረጣል። በትሩን ከሰጣት ወደ ቤቱ እንደምትልከው ቃል በመግባት ጄሰንን ትፈትነዋለች። ጄሰን እምቢ ይላል። ሞኝን ስለደገፉ ሁሉንም ሞኞች ትላቸዋለች እና በትሩን ልትነጥቅ ስትል መነኩሴው ያድነዋል። ከመጠን በላይ የሆኑ የጠላት ኃይሎች ይመጣሉ። በፈረስ በቼሪ አበባ ዛፎች መካከል እንዲሸሹ ያስገድዳቸዋል። ጠንቋዩዋ በቀስት አልማ አንድ ፍላጻ ተኩሳለች። ሉያን ከፈረሱ ላይ ይወድቃል። ፍላጻው በጀርባው ላይ አርፏል። ለመትረፍ የሚያስፈልገው ወይን ሳይኖር ቀርቷል። አንድ አዛውንት አግኝተው እርዳታ ይለምናሉ። ቁስሉ በጣም ጥልቅ እንደሆነ ይነግሯቸዋል። ጄሰን ሉያን ከ8ቱ የማይሞቱ ሰዎች አንዱ እንደሆነና ወይን የህይወት መድኃኒቱ እንደሆነ ይናገራል። መነኩሴውን ወይኑ እንዲያመጣ ይልኩታል። ሉያን የጄሰን ዕድሜ ያለ የነበረውን ወጣትነቱን ያስታውሳል። በዚያን ጊዜ በማይሞቱ ጠቢባን ለፈተና እስኪጠራ ድረስ ጎበዝ የኩንጉፉ ማስተር ነበር። ሳይሳካለት ቀረ። ይህም የዘላለም ህይወት ተረት ብቻ መሆኑ አረጋገጠ። የማይሞቱ ሰዎች ልባቸው እንዳይሰበር ፍቅርና ስሜትን መተው ነበረባቸው። ነገር ግን ሉያን ሰዎችን ስለሚወድ እነሱን ለመርዳት ሌላ መንገድ መረጠ። በቤተ መቅደሱ ያለው ጠቢብ ሰው አንድ መጠጥ ብቻ የዘላለም ህይወት እንደሚሰጥና እሱም በጄድ ቤተ መንግስት ውስጥ እንዳለ ይናገራል። ሉያንን ማዳን ከፈለጉ ወደዚያ መጓዝ አለባቸው። መነኩሴው 2 ቀናት ውስጥ ጨረቃ እንደማትኖርና ሚስጥራዊ መንገድ እንደሚከፈት ያስረዳል። በአንድ ምሽት
ጄሰን ጎልደን ስፓሮውን ከመስኮት ውጭ ያያታል። እድሜው እንደጨመረና እንደጠነከረ ትነግረዋለች። በኋላ መነኩሴው ሉያንን ሊጠይቀው ሲሄድ ያለ በትር ደክሞ ብቻውን ሆኖ ያገኘዋል። ጄሰን ለብቻው ወደ ጄድ ቤተ መንግስት ሄዷል። በቤተ መንግስቱ ደጃፍ ጠባቂዎች እንዲያልፍ ይፈቅድለታል። በውስጥ ጠንቋይ እሷን ወገን እንደመረጠና በትሩን ለመስጠት ዝግጁ እንደሆነ አምና ጠብቋለች። ጄሰን ወደ ዋርድ ሎርዱ ፊት ቀርቦ በትሩን ለመስጠትና ሉያንን የሚያድን መድኃኒት እንዲሰጠው ይለምነዋል። ዋርድ ሎርዱ መድኃኒቱ ለጠንቋዩ የታሰበ እንደነበር ይናገራል። ነገር ግን በትሩን ስላላመጣች ለህይወት መድኃኒቱ በፍትሃዊ ውጊያ መወዳደር አለባቸው። ይህ በእንዲህ እንዳለ መነኩሴውና ጎልደን ስፓሮ በሙሉ ኃይላቸው ወደ ቤተ መቅደሱ ይሮጣሉ። ለአሸናፊው ጄሰን ከጠንቋዩ ጋር ይጋጠማል። እሷ ግን በጣም ኃይለኛ ሆና ትገኝበታለች። ደጋግማ መሬት ላይ ትፈጠፍጠዋለች፣ ፊቱን ትቧጭረዋለች፣ በመግረፊያዋም ታንቀዋለች። ጄሰን በትሩን ይዞ ለመከላከል ይሞክራል። በድጋሚ ትወረውረዋለች። ከዚያም በአስማታዊ ጸጉሯ አጥቅታ በትሩ ወደ ዋርድ ሎርዱ እጅ እንዲመለስ ታደርጋለች። ጄሰን ተሸንፎ ይወድቃል። ዋርድ ሎርዱም እድል አለኝ ብሎ በማሰቡ ይሳለቅበታል። ጄሰን ለሞት ተቃርቦ ባለበት ወቅት ጠንቋይዋ መድኃኒቱን ለመውሰድ ትንቀሳቀሳለች። ነገር ግን መነኩሴውና ጎልደን ስፓሮ በሰዓቱ ደርሰው ቤተ መንግስቱን ሰብረው ይገባሉ። መነኩሴው ከጠባቂዎች ጋር ይጋጠማል። ስፓሮ ከጠንቋዩ ጋር ትዋጋለች። ዋርሎርዱም አስማቱን ይቀራል። በትሩን ለማቃጠል ይዘጋጃል። ነገር ግን መነኩሴው በትሩን አድኖ ከዋርሎርዱ ጋር በቀጥታ ይጋጠማል። ጎልደን ስፓሮ ጠንቋያን ስታጠቃ ጄሰን ወታደሮችን ይዋጋል። መነኩሴዎች ሊረዱ ይመጣሉ እና ጄሰን በዝምታ መድኃኒቱን ይወስዳል። ጠንቋይዋ ልትነጥቀው ትሞክራለች። ነገር ግን መድኃኒቱ ከአንድ መነኩሴ ወደ ሌላው የተወረወረ። በመጨረሻ ሉያን እጅ ይገባል። ጠጥቶ ይነሳል እና ጠባቂዎቹን በኃይል ይበታትናል። ዋርሎርዱ የመነኩሴውን ትከሻ በቢላዋ ይወጋል። ነጭ ልብሱም በደም ይቀላል። መነኩሴው በትሩ ለጄሰን ይወረውርለታል እና ጄሰን እንዲሳካለት ራሱን መስዋዕት በማድረግ የዝንጀሮውን ንጉሥ ሐውልት እንዲመታ ይማጸነዋል። ጄሰን ሐውልቱን ይሰብረዋል። ሁሉንም የሚጥል ወርቃማ የኃይል ማዕበል ይለቀቃል። ከዚያም በድንጋዩ ምትክ ዝንጀሮ ንጉሥ ራሱ ይወጣል። ልክ እንደ ቀደሙት ሁሉ እሱም ከፀጉሩ የተፈጠረ የዝንጀሮ ንጉሥ ቅጂ መሆኑ ይገለጻል። አሁን ነፃ የሆነው ዝንጀሮ ንጉሥ ቁጣውን ወደ ዋርድ ሎርዱ ይመልሳል። በአንድ ብርቱ ምት ወደ አዳራሹ መጨረሻ ይወረውረዋል። ሉያን ጠንቋዩን በረንዳ ላይ ይወረውራል። እሷ ግን በፀጉሯ አንቃው ትመልሳለች። ሉያን ቢላዋ አውጥቶ ፀጉሯን ይቆርጠዋል። ይህ ለእሷ መጨረሻዋ ነው። ጎልደን ስፓሮ የጄድ ቢላዋን በመወርወር ዋርድ ሎርዱን ለመጨረስ ትሞክራለች። እሱ ግን በአስማት ይመልስባታል። ይህም ወለሉ ላይ እንድትወድቅ ያደርጋታል። መተንፈስ እያቃታት የጄድ ቢላዋውን ለጄሰን ሰጠዋለች። ዋር ሎርዱ ወደ እርሱ ሲበር ጄሰን ቢላዋውን ወደ ረት ውስጥ ይከተዋል። አምባገነኑ እሱ ራሱ ወደ ጠራው ላቫ ወይም እሳት ውስጥ ይወድቃል። በመጨረሻም ቻይና ከጭቆና ነጻ ትወጣለች። ጄሰን ወደ ስፓሮ ይሮጣል። ዋርሎርዱን እንዳሸነፈ ይነግራታል። በለሰለሰ ድምፅ ታመሰግነውና አይኗን ለዘላለም ትዘጋለች። ጄሰን ሊስማት እድል አያገኝም። ወደ ጠቢቡ ሰው ይወስዳታል። እሳቸው ግን ምንም ሊደረግ እንደማይችል ይናገራሉ። ስፓሮ የራሷን እድል መርጣለች። ጠቢቡ ለጄሰን አንድ የመጨረሻ ምኞት እንዲመኝ ይፈቅዱለታል። ጄሰን ወደ ቤቱ መመለስን ይመርጣል። ሉያን አስተማሪና ተማሪ መንገዳቸው እስከሚለይ ድረስ አንድ ሕይወት ይጋራሉ ይለዋል። ጄሰን ላለመርሳት ቃል ይገባል። ሉያን ፈገግ ብሎ እውነተኛ ለመሞት በትዝታ ውስጥ መኖር ነው ይላል። ዝንጀሮ ንጉሥ ጄሰንን ነፃ ስላወጣ ያመሰግነዋል። አሁን ደግሞ ጄሰን ራሱን ነፃ እንዲያወጣ ይጠይቀዋል። ጄሰን ወደ ደጃፉ ይሄዳል እና ሁሉንም ለመጨረሻ ጊዜ ይመለከታል። ጠቢቡ በረዥሙ ይተነፍሳሉ። በደመናት ውስጥ አልፎ ወደ ራሱ ዓለም እንዲመለስ ያደርጉታል። በጎዳና ላይ ቆስሎና ተደብድቦ ይነቃል። ጉልበተኞቹ አጥሩን ዘለው ያጠቁታል። ጄሰን ሳይቃወም በዝምታና በረጋ መንፈስ ይቆያል። ሉክ ስለ አዛውንቱ ሞት ለማንም እንዳይናገር ያስጠነቅቀዋል። ለሆፕ አምቡላንስ ይጠራል። ባለሙያዎቹም አዛውንቱ እንደሚተርፉ ያረጋግጡለታል። ሆፕ ለጄሰን ለዘላለም እንደሚኖር ይነግረዋል። ከዚያም በትሩን ለባለቤቱ መለስከው ብሎ ይጠይቀዋል። ጄሰን አዎ ይላል። ከአምቡላንሱ ሲርቅ አንዲት ልጃገረድ ያስተውላል። እሷ ጎልደን ስፓሮውን ትመስላለች። ፈገግ ብላ በኋላ እንገናኝ ትለዋለች። ጄሰን
በቅርቡ እንደሚያገኛት ተስፋ ያደርጋል። ልጃገረዲቱ እውነቱን ፍለጋ ጎልደን ስፓሮ ወደሚባል ሱቅ ትገባለች። ስለተከታተላችሁ እናመሰግናለን። እንደዚህ አይነት ፊልም እንዲደርሳችሁ ከፈለጋችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። አመሰግናለሁ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።